እኔ በዚህ ሰዓት በጣም እድለኛ ነው ብዬ የምለው ወጣት ምን አይነት ወጣት እንደሆነ ታውቃለህ? ያላገባ ወጣት፣ የምሬ ነው። ትዳሩን ያላዘ ወጣት እጁ ላይ ብዙ ነገር ነው ያለው፣ ብዙ አማራጮች አሉ። ማሰብ ይችላል። ማድረግ የሚፈልገውን ነገር በተለይ አእምሮ ያለው ወጣት ከሆነ ብዙ አማራጮች አሉት ብዬ ነው የምለው። እኔ አታግባ ምናምን ልልህ አይደለም የመጣሁት። ወደ ዋናው ፖይንት ስመለስልህ፣ ስታገባ ያራዳ ልጅ ብርዝናይ ህይወትህ እንዲጣፍጥልህ በጣም ደስ እንዲል ከፈለክ ከድንግል ያላትን ሴት አግባ። ያራዳ ልጅ ድንግል ያላትን ሴት አግባ። ድንግል የሌላት ሴት ጓደኞቿ ሴት ጓደኞቿ ብዙ ናቸው ምናምን ኮተት ታበዛለች፣ ጥሪ የሆነ ነገር ምናምን እያለች ቤቱን ኦና ታደርግልህና ሙሉጭ ታደርግልህና ምንም ቀሪ ነገር የላትም። ድንግልናዋን አልሰጠችም፣ ጥላ ነው የምትሄደው። ቢያንስ እኮ ድንግልናዋን ከወሰድክ ማለት ነው ቀሪ ነገር አንተ ጋር ስላለ ብትለያዩ እንኳን የሆነ ነገር እንትን አይልህም። በቃ ድንግልናዋን ወስጃለሁ እኮ የሚለው ወንድነት ምናምን ያ እንኳን ደስ ይልሃል። ብርዝናይ ትዳር ሲኦልም ነው ገነትም ነው ብዬ እልሃለሁ። ድንግል ያላትን ሴት ካገባ ገነት ነው። ያራዳ ልጅ ነቃ ደንገጥ በል፣ ነቃ ደንገጥ በል። ይሄ ወንድ የለውም ይሄ ድሃ ነው ብላ ጥላ ለምትሄድ ሴት፣ ለማታፍር ሴት አንተ ድንግል የለሽም ብለህ ለማባረር ለምን ታፍራለህ? ያራዳ ልጅ እድሜ ልክ የምትኖረው እኮ ከሷ ነው። ስለዚህ ድንግል ከሌላ ሴት እድሜ ልክ እንድትኖር ነው። ነቃ ደንገጥ በል ያራዳ ልጅ።